ሰላም እንደምሰናበታችሁ ቲክቶክ ቤተሰቦቼ ዛሬ የምሰጣችሁ የህግ ምክር የስጦታ ውል ፈራሽ የሚሆንባቸውን 6 ምክንያቶች በተመለከተ ይሆናል። እንግዲህ የስጦታ ውል ስንል አንድ ሰው ካለው ንብረቱ ላይ ሙሉ ውል ሊሆን ይችላል፣ በከፊል ወይም ደግሞ አንድ ንብረቱን ለሌላ ሰው በገንዘብ ወይም ያለ ገንዘብ በቅድመ ሁኔታ ወይም ደግሞ ያለ ቅድመ ሁኔታ የሚያስተላልፍበት ሁኔታ ነው። በዚህን ጊዜ ግን ይሄ የስጦታ ውል ፈራሽ የሚሆንባቸው ምክንያቶች በተመለከተ የመጀመሪያው በህጉ ላይ የተቀመጠውን ፎርማሊቲ ያልተከተለ ከሆነ ነው። እንግዲህ ስጦታ ውል በምናደርግበት ጊዜ የራሱ ቅድመ ፎርማሊቲዎች አሉት በህጉ የተቀመጡ። ለምሳሌ ቤት ከሆነ በስጦታ የምንሰጠው በጽሁፍ መደረግ አለበት፣ በውልና ማስረጃ ፊት የተደረገ መሆን አለበት። እነዚህ ፎርማሊቲዎች ያልተከተለ ከሆነ የስጦታ ውሉ ፈራሽ የሚሆንበት እድል አለ ማለት ነው። ሁለተኛ የችሎታ አለመኖር ነው። እንግዲህ የችሎታ አለመኖር በተለይ ስጦታ ሰጪው ጋር የበለጠ የተያያዘ ይሆናል። ስጦታ ሰጪው እድሜው ቢያንስ ከ18 ዓመት በላይ የሆነ እንዲሁም የአእምሮ ህመምተኛ ያልሆነና በፍርድ ቤት እግድ ያልተጣለበት ከሆነ የስጦታ ውሉ ቫሊድ ይሆናል። ነገር ግን እድሜው 18 ዓመት ካልሞላው የአእምሮ ህመምተኛ ከሆነ የስጦታ ውል ለማድረግ የሚያስችል አቅም ከሌለው ወይም ችሎታ ከሌለው የስጦታ ውሉ ፈራሽ ይሆናል። ሶስተኛው በፍቃድ ላይ ያልተመሰረተ የስጦታ ውል ከሆነ እንግዲህ ስጦታ ሰጪው ይህንን የስጦታ ውል ያደረገው ተገዶ ተጭበርብሮ ወይም ደግሞ የመንፈስ መጫን ተደርጎበት ከሆነ ይህንን የስጦታ ውል እንዲፈርስለት መጠየቅ ይችላል። አራተኛው የስጦታ ውል መነሻው ሞቲቭ የህግ ወይም የሞራል ክፍተት ካለበት፣ ለምሳሌ ይህንን የስጦታ ውል የማደርግልህ ኤክስ የተባለን ሰው ስትገድል ነው ብሎ በውሉ ላይ ቢያስቀምጥ ከመጀመሪያውም ሰው መግደል በህግ የተከለከለ ስለሆነ የስጦታ ውሉ ፈራሽ የሚሆንበት እድል አለ ማለት ነው። አምስተኛ የጋራ የሆነ ስህተት ከተፈጠረ ነው። በስጦታ ውሉ ላይ ስጦታ ሰጪና ስጦታ ተቀባይ የተስማሙበት መሰረታዊ የውል ሀሳብ ከተጣሰ፣ ለምሳሌ 24 ግራም ወይም 24 ካራት ወርቅ ስጦታ ለመስጠት ተስማምተው ግን ያደረጉት 14 ካራት ከሆነ የጋራ ስህተት ስለተፈጠረ የስጦታ ውሉ በዚህን ጊዜ ምን ሊሆን ይችላል ማለት ነው? ፈራሽ ሊሆን ይችላል ማለት ነው። ስድስተኛው የሁኔታዎች መለዋወጥ ነው። አንድ ጊዜ ደግና ለጋስ የሆነ ሰውዬ የሆነ ሰዓት ላይ ሊቸግራው ይችላል። በዚህ ጊዜ ስጦታ ተቀባዩ ለስጦታ ሰጪው የመርዳትና የመንከባከብ ግዴታ አለበት። ያንን ኃላፊነቱ ወይም ግዴታውን ካልተወጣ የስጦታ ውሉ ፈራሽ የሚሆንበት እድል